በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም ናችኋለሁ። እግዚአብሔር አምላካችን ስለዚህ ጊዜ ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ያው ሰሞኑን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለቱን እናስባለን፣ ትንሣኤውን እናስባለን። ይህንንም ደግሞ ታሳቢ አድርገን በቤተ ክርስቲያን ልዩ ልዩ ፕሮግራሞች እንደምናደርግ ይታወቃል። ስለ ጌታ ስለ ኢየሱስ ክርስቶስ ስለ ስቅለቱ ማለት ስለ መስቀል ፍቅሩ እንዲሁም ደግሞ ስለ ትንሣኤው በተከታታይ የእግዚአብሔርን ቃል የምንማርበት ጊዜ ነው። እንዲሁም ደግሞ በቤተ ክርስቲያን ውስጥ በጾም ጸሎት በእግዚአብሔር ፊት የምንሆንበት የጌታን ራት የምንፈጽምበት በጌታ ፊት የምንዘምርበት ጌታን የምናመልክበት የወንጌል ስርጭትም የምናደርግበት ጊዜ ነው። እንግዲህ ከነዚህ ከምናደርጋቸው ፕሮግራሞች መካከል እንግዲህ ብዙዎቹ የሚገርማችሁ ነገር ለእኔና ለእናንተ ትልቅ መጽናናት የሚሰጡን የጌታን ፍቅር እንድናስብ የሚያደርጉን ነው። መጽሐፍ ቅዱስ ፍቅርን እናስባለን ተብሎ እንደጻፈ የጌታን ፍቅር የጌታን ስም የምናስብበት ጊዜ ነው እና ጌታን በጣም አድርገን እናመሰግናለን። እንግዲህ በዚህ ጊዜ ቤተክርስቲያን ይህን ፕሮግራም በምታደርግበት ጊዜ ለምዕመኖቿ ለአባላቶቿ በክርስቶስ ኢየሱስ አምነን ለዳንን ለሁላችን ወገኖች ታላቅ መጽናናት ይሆንልናል። ታላቅ የደስታ ጊዜ የመነቃቃት ጊዜ ይሆንልናል። ደግሞ የማያምኑ አዳዲስ ሰዎች በጌታችን በኢየሱስ ክርስቶስ በማመን ወደ ቤተክርስቲያን ደግሞ ወደ እግዚአብሔር መንግስት የሚጨመሩበትም ጊዜ እንደሆነ አስባለሁ። እኔም ይህን ታሳቢ አድርጌ ጥቂት ስለ ክርስቶስ ኢየሱስ የመስቀል ሞትና እንዲሁም ደግሞ ትንሣኤውን ላሳስበን የሚችል የእግዚአብሔር ቃል ላካፍላችሁ ወድጃለሁ እና የዮሐንስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 29 ጀምሮ የጌታን ቃል አነብላችኋለሁ። በተጨማሪም ዮሐንስ ወንጌል ምዕራፍ 17 ከ1 እስከ 5 ያለውን የመጽሐፍ ቅዱስ ክፍል እንድናነብ ጠይቃችኋለሁ። ከዛም አጠር አድርገን የእግዚአብሔርን ቃል እንካፈላለን። እንዲህ ይላል የእግዚአብሔር ቃል፣ ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም። ሁሉን እንድታውቅ ማንንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። እግዚአብሔር የተመሰገነ ይሁን። ወደ ምዕራፍ 17 ስንመጣ እግዚአብሔር ቃል እንዲህ ይላል፣ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ይህን ተናግሮ ሲል ምዕራፍ 16 ላይ ያነበብነውን የሚያመለክት ቃል ነው። አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል እግዚአብሔር ቃል። እግዚአብሔር የተባረከና የተመሰገነ ይሁን። በእነዚህ ሁለት የመጽሐፍ ቅዱስ ክፍሎች ውስጥ አንድ የተደጋገመ ቃል እናያለን። እሱም ሰዓቱ ደርሷል የሚል ነው። እንግዲህ ዛሬ ለምንካፈለው ቃል የሰጠሁት ርዕስ የጌታ የኢየሱስ ክርስቶስ የመጨረሻ ቀናት በሚል ርዕስ ነው የምንነጋገር። እንዳልኳችሁ ምዕራፍ 16 ላይ ሰዓቱ ደርሷል ይላል። ምዕራፍ 17 ላይ ሰዓቱ ደርሷል ብለው ይናገራል። ጌታ ኢየሱስ ክርስቶስ ወደ መስቀል ሞት እየቀረበ እና ሩጫውን እየጨረሰ በነበረበት ጊዜ የተናገራቸውና ያደረጋቸው ነገሮች አሉ። ይህን መጽሐፍ ቅዱሳችን በግልጽ ይነግረናል እና ለእኔና ለእናንተ ደግሞ መልእክት ነው። ይሄ ለእኔና ለእናንተ ትምህርት ነው። ለሕይወታችንና ለአገልግሎታችን ለቀጣይ ዘመናችን የሚቀሩልንን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሞት በቀረበበት ጊዜ ሩጫውን ሊጨርስ በነበረበት በዚያን ጊዜ የሚገርማችሁ ነገር ትቶልን ነው ያለፈው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችንም ደግሞ ይህንን በግልጽ ይነግረናል። ስለዚህም ዛሬ የምንነጋገረው የጌታ የኢየሱስ ክርስቶስ የመጨረሻዎቹ ቀናቶች ምን ይመስላሉ? ምንድን ነው ጌታችን ኢየሱስ ክርስቶስ ያስተላልፈው መልእክት? ምንስ ነው ደግሞ ያደረገው የሚለውን ነው እንግዲህ ከእግዚአብሔር ቃል እንድናይ ያሰብኩት። ሁላችን እንደምናውቅ መቼም የመጨረሻ ቀናት ንግግር በሰዎች ዘንድ ተጠባቂ ነው። ብዙ ሰዎችም ደግሞ ለዚህ ንግግር ትኩረት ይሰጡታል። በተለይም ሰዎች የሚሞቱበት ቀን ሲደርስ ብዙ ጊዜ መናገር የሚፈልጉት ነገር ይኖራቸዋል። በሕይወትም ደግሞ ያለን ሰዎች እነሱ የሚናገሩትን ነገር ለማድመጥ ጊዜያችንን እንሰጣለን፣ ትኩረት እንሰጣለን። በጣም ነው የምንጠባበቀው። ይሄ እንግዲህ ለእኔና ለእናንተ ለሁላችን ግልጽ የሆነ ነገር እና የመጨረሻ ንግግር እንዳልኳችሁ ተጠባቂ ነው። የመጨረሻ ንግግር ትኩረት ይሰጠዋል። የመጨረሻ ንግግር ትኩረት ይፈልጋል። የመጨረሻ ንግግር ቀልድ አይደለም፣ ዋዛ አይደለም ወገኖች ሆይ።
ምክንያቱም ንግግሩ ወደ መጨረሻ የቀረበው ሰውዬ ወደ ሞት የቀረበው ሰው ምናልባት መልካም ነገር ሊናገር ይችላል፣ ክፉም ነገር ሊናገር ይችላል። ነገር ግን ሁለቱንም ለመስማት ግን የምንጓጓበት ሁኔታ አለ እና ሰውየውን ወደ ማድመጥ የምንሄድበት ሁኔታ አለ። ጆሮአችንን የምንሰጥበት፣ ልባችንን የምንሰጥበት፣ ሁለንተናችንን የምንሰጥበት ሁኔታ እንዳለ ይሄ ለሁላችን ግልጽ ነው። ምክንያቱም እንዲህ የሚሆንበት ዋነኛ ምክንያት አስፈላጊ ስለሆነ ነው። በሕይወት ላሉ ቤተሰቦች፣ በሕይወት ላሉ ልጆች አስፈላጊ ስለሆነ ነው ይህን ያህል በጣም ትኩረት የሚሰጠው፣ ይህን ያህል በጣም የሚደመጠው ማለት ነው። ጊዜያችንንም ሁለንተናችን ሰጥተን የምናደምጠው ከዚህ የተነሳ እንደሆነ አስባለሁ። መቼም አንዳንድ ሰዎች ወደ መጨረሻቸው አካባቢ የሚባረኩበትና የሚመረቁበት ሁኔታ አለ። አንዳንዶች ደግሞ ይቅርታ የሚጠይቁበት ሁኔታ አለ። አንዳንዶች ደግሞ ያላቸውን ንብረት በሕይወታቸው ዘመን በሙሉ ያተረፉትን ጥሪቴ፣ ሀብቴ የሚሉትን ነገር ደግሞ የሚያወርሱበት ሁኔታ አለ። አንዳንዶች ደግሞ ያልጨረሱት ጉዳይ ካላቸው ይህንን ጉዳይ አልጨረስኩምና ጨርሱት ብለው ኃላፊነትም የሚሰጡበት አደራም ደግሞ የሚሰጡበት ሁኔታ አለ። አንዳንዶች ደግሞ ወደ ክርስትና ወደ ቤተ ክርስቲያን በምናመጣበት ጊዜ ወገኖች ወይ ንስሐ የሚገቡበት ሁኔታ አለ። በመጨረሻ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብለው ወደ ጌታቸው የሚሄዱበትን ሁኔታ እንዳለ እናውቃለን። ንስሐ ይገባሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበሉታል እና ያጠፋውም ነገር ካለ ያ ሰው የሚያዝንበትም ጊዜ ነው፣ የሚተክዝበት የሚጸጸትበትም ጊዜ ነው። ሐዘኑንም ጸጸቱንን የሚናገርበት ጊዜ የሚያወጣበት ጊዜ ነው። አንዳንድ ሰዎችም ደግሞ እንባ እንደሚቀድማቸው እናውቃለን። በለቅሶ የሚናገሩበትም ሁኔታ አለ፣ ይቅርታ የሚጠይቁበት ሁኔታ አለ። አንዳንዶች ደግሞ የምክር ሀሳብ የሚሰጡበት ጊዜ አለ፣ የሚመክሩበት ሁኔታ እንዳለ እንመለከታለን። አንዳንዶች ደግሞ ስጦታን የሚሰጡበትም ሁኔታ አለ። የተጋጀ ስጦታ ያስቀመጡት የሚወዱትን ነገር ለሚወዱት ቤተሰብ፣ ለሚወዷቸው ልጆቻቸው፣ ለሚወዷቸው የትዳር አጋሮቻቸው የሚሰጡበትም ሁኔታ ደግሞ እንዳለ እናውቃለን ወገኖች ሆይ። እንግዲህ ይሄ ሁሉ አሁን ያልኳችሁ መልካም ጎኑ ነው። ነገር ግን ሰዎች ሁሉ በመልካም ሁኔታ የማይደመድሙ ደግሞ የማይጨርሱ ሰዎች ደግሞ እንዳሉ ያው ይታወቃል። እንግዲህ ወደ ብሉይ ኪዳን መጽሐፍ ሄድ ብለን በምንመለከትበት ጊዜ አዲስ ኪዳንንም ጨምረን ማየት እንችላለን። የእግዚአብሔር ሰዎች በመጨረሻ ቀናቸው ወደ ሞት በተቃረቡበት ጊዜ የሚያስተላልፏቸው መልእክት ኖሯቸው በእግዚአብሔር ቃል ውስጥ እንመለከታለን። ለምሳሌ ያዕቆብን ልትመለከቱ ትችላላችሁ። ያዕቆብ በመጨረሻ አርጅቶ ሳለ ወደ ጌታው ሊሄድ በነበረበት ጊዜ ልጆቹ እንደጠራ፣ በፊቱ እንደሰበሰባቸው፣ እንደባረካቸው፣ በእነሱ ላይ ትንቢት እንደተናገረ፣ እንደተነበየ፣ ወደፊት የሚያገኛቸውን ነገር ኑ ልጆቼ ወይ ልንገራችሁ ብሎ እንደነገራቸው መጽሐፍ ቅዱሳችን ይናገራል። ዮሴፍም ደግሞ በሚሞትበት ጊዜ ለእስራኤል ልጆች የሰጠው ኃላፊነትና አደራ ነበር። እንዲሁም ደግሞ ሙሴን ስትመለከቱት እስራኤል ልጆችን ደግሞ የባረከበትን ሁኔታ፣ በእስራኤል ልጆች ላይ መልካም ቃል ያወጣበትን ሁኔታም ደግሞ እንመለከታለን። ዳዊትም ደግሞ ለልጁ ለሰለሞን የመከረበት ሁኔታ እንደነበረ እናያለን። እንዲሁም ደግሞ ወደ አዲስ ኪዳን ጳውሎስን ልትመለከቱ ትችላላችሁ። ወደ መጨረሻ አካባቢ ለጢሞቴዎስ በጻፈለት መልእክቱ ላይ የመጨረሻ ንግግሩን እንመለከታለን እና መልእክታቸው አደራ መስጠት፣ ምናልባትም መተንበይ፣ መባረክ፣ ይቅርታ ማለት፣ ማበረታታት፣ ኃላፊነትና አደራ መስጠት፣ አገልግሎትን ማስረከብ፣ ጸሎት ሆኖ ነው እንግዲህ በዚህ በእግዚአብሔር ቃል ውስጥ በብሉይ ኪዳንም በአዲስ ኪዳንም የምንመለከተው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በዚህ አጋጣሚ በመልካም እንድንጨርስ እግዚአብሔር አምላካችን እኔና እናንተን በብዙ ይርዳል። ወደ ጌታችን ወደ ኢየሱስ ክርስቶስ የመጨረሻ ቀናት በምንመጣበት ጊዜ ጌታችን ኢየሱስ ክርስቶስ በመጨረሻ ቀናቶች የተናገራቸው ምንድን ናቸው? በመጨረሻ ቀናቶችስ ያደረጋቸው ነገሮች ምንድን ናቸው? ሁሉን አልነግራችሁም። ሁሉም ብነግራችሁ ብዙ የትምህርት ክፍለ ጊዜ ሊያስፈልገን ስለሚችል ማለት ነው። እኔ ግን ጥቂቱን ነገር ላነሳላችሁ እወዳለሁ። ጌታችን ኢየሱስ ክርስቶስ ወደ መጨረሻው ቀናቱ በደረሰ ጊዜ ታምራት ማድረጉን፣ መጸለዩን፣ ኃላፊነት መስጠቱን፣ ማስተማሩን መጽሐፍ ቅዱሳችን ይነግረናል። እንግዲህ ከነዚህ መካከል ዛሬ የምናነሳው ዋና ዋና የሆኑትን ነገሮች በማንሳት ከጌታችን ከኢየሱስ ክርስቶስ አጨራረስ፣ የአገልግሎትና የሕይወት ሩጫ አጨራረስ የምንማረውን ነገር የምናደምጥበት ጊዜ ይሆናል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻ ያደረጋቸውንና የተናገራቸውን ያስተማራቸውን ነገሮች በምንመለከትበት ጊዜ ስለ መጨረሻዎቹ ቀናቶች በምንመለከትበት ጊዜ በመጨረሻው ቀን የተናገረው ንግግር አለ። አንድ መከራ እየተቀበለ እየተገረፈ መስቀል እየተሸከመ
ያንን ዳገት ያን ተራራ የጎልጎታን ተራራ እየወጣ በነበረበት ጊዜ ወደ ሞት በጣም እየተጠጋ በነበረበት ጊዜ ጌታችን ኢየሱስ ክርስቶስ በሚሞትበት በዚያ ቀን ያስተላለፋቸው መልእክቶች እንዳሉ እንመለከታለን። ማለት በዛ መከራ ውስጥ እያለፈ ያስተላለፋቸው መልእክቶች ነበሩ። እንደገናም ደግሞ ከመከራው በፊት በነበሩት ቀናቶች በዛ በስቅለቱ ሰሞን ደግሞ የተናገራቸውና ያደረጋቸው ነገሮች ነበሩ። ከዛም ባሻገር በመስቀል ላይ ደግሞ እያጣጣረ ሳለ የተናገራቸው ንግግሮችም እንደነበሩ ያደረጋቸውም ነገሮች እንደነበሩ እንግዲህ ከእግዚአብሔር ቃል ልንመለከት እንችላለን። ዛሬ ለዚህ ነው ምላሽ የምንሰጠው። ዛሬ የምናነሳው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ሰሞን ያደረጋቸውን ነገሮች 4 ነጥቦችን እንድናይ ስለፈለኩ ነው። በመጀመሪያ ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ አንደኛ ብዬ የወሰድኩት ለእኔ ጌታ እንዳስተማረኝ አልዓዛርን ከመቃብር መጥራቱ ነው። አልዓዛርን ከሞት ማስነሳቱ ነው። አልዓዛር ከሞት የተነሳበት፣ አልዓዛር ከመቃብር የወጣበት ያ ሰሞን የጌታችን የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት አካባቢ ያደረገው ታምራት እንደሆነ እንመለከታለን። እንግዲህ ወደ ጌታችን ወደ ኢየሱስ ክርስቶስ የመጨረሻ ቀናት በምንመጣበት ጊዜ አንድም ቆይታ ያደረገው ጌታችን ኢየሱስ ክርስቶስ በቢታንያ እንደነበረ መጽሐፍ ቅዱሳችን ይነግረናል። ይህን ለመረዳት የዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምረን ሙሉውን ምዕራፍ ማንበብ እንችላለን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ያው አልዓዛር በታመመ ጊዜ አልመጣም፣ አልዓዛር በሞተ ጊዜ አልመጣም። ይኸውም ደግሞ ማርታና ማርያም መልእክት ልከውበት እያለ ማለት ነው። አልመጣም፣ ወደ ቢታንያ አልመጣም፣ ለቅሶውን አልደረሰም። ታሞም ሳለ ሊጠይቀው እንዳልመጣ መጽሐፍ ይናገራል። እሱ ብቻ አይደለም፣ ከተቀበረም በኋላ እንኳን ጌታችን ኢየሱስ ክርስቶስ አልመጣም። ከተቀበረ ቀናት ከተቆጠሩ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተነስቶ ወደ ቢታንያ የመጣው። እና ወደዛ ከመጣ በኋላ ወገኖች በመጀመሪያ ያደረገው ነገር ምንድን ነው? አልዓዛርን ወዴት እንዳኖሩት ነው የጠየቃቸው። እነሱም ደግሞ ሊያሳዩት እንደወሰዱት መጽሐፍ ቅዱሳችን ይናገራል። እና እዛም በደረሰ ጊዜ አንድ ትእዛዝ አዘዘ። ድንጋዩን አንሱት የሚል ትእዛዝ ማለት ነው። አንሱት ድንጋዩን አላቸው ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከዛም በኋላ እነዛም ሰዎች በዙሪያው የነበሩት ታዘው ድንጋዩን ካነሱት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱን እንዳመሰገነ በጸሎት እንመለከታለን። ከዛም ባሻገር ደግሞ በአባቱ ታምኖ አልዓዛርን እንዲህ ብሎ ጠራው። አልዓዛር ወደ ውጪና ብሎ በታላቅ ድምፅ እንደጮኸ መጽሐፍ ቅዱሳችን ይናገራል። አልዓዛርም ደግሞ ያንን የጌታን ድምፅ ሰምቶ ከሞት ተነስቶ ከመቃብር እንደወጣ መጽሐፍ ይናገራል። ከዛም ጌታችን ኢየሱስ ክርስቶስ እንዲህ አለ፣ ፍቱት፣ ተዉትና ይሂድ አለ ብሎ መጽሐፍ ይናገራል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ካደረጋቸው ነገሮች መካከል አንዱ አልዓዛርን ከመቃብር መጥራቱ ነው። እንዲሁም ደግሞ ከሞት ማስነሳቱ እንደነበረ ይሄ ታምራት እንደሆነ እንመለከታለን። ክብሩን እንደገለጠ እንመለከታለን። በቤታንያ ማለት ነው። በቤታንያ የእግዚአብሔር ክብር ተገለጠ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክብር ተገለጠ። ልክ ለማርያም እንዳላት የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ እንዳላት የእግዚአብሔርን ክብር ያ ቤተሰብ አየ። የእግዚአብሔርን ክብር በቢታንያ ዙሪያ የነበሩ ሰዎች ሁሉ እነ ማርያምና እነ ማርታን የሚያውቋቸው አልዓዛርን የሚያውቁት ሁሉ እንደተመለከቱ እናያለን። ከዚህም የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገርማችሁ ነገር ክብሩን በገለጠ ጊዜ ደግሞ ብዙዎች በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው እንደዳኑ መጽሐፍ ቅዱሳችን ይናገራል። እንግዲህ በመጨረሻዎቹ ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ነገሮች መካከል አንዱ አልዓዛርን ከመቃብር ማስወጣቱ፣ ከሞት ማስነሳቱ ነው። ክብሩን ደግሞ በቤታንያ መግለጡ ነው ማለት ነው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። አንድ ነገር እንመን ወገኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በታመመ ነገር ላይ ስልጣን አለው። ይህንን ማርታና ማርያም ያውቃሉ። ጌታችን ኢየሱስ ክርስቶስ በሞት ላይ ስልጣን አለው። ይህንን ማርያምና ማርታ ያውቃሉ። ምክንያቱም በቢታንያ በነበረው አገልግሎት ጌታችን ኢየሱስ ክርስቶስ የዕውራንን ዓይኖች አብርቷል፣ ፈውሷል፣ ከሙታንም ሰዎችን አስነስቷል። ይህን ያውቃሉ፣ ይህን ሰምተዋል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በተቀበረና ተቀብሮ በሰነበተው ሙት በሆነ ነገር ላይ ግን ስልጣን እንዳለው አያውቁም። ስለዚህም ይህንን እውቀት ይህንን ስልጣኑን እንዲረዱ እንዲያውቁ ጌታችን ኢየሱስ ክርስቶስ ሙሉ ስልጣን ያለው እንደሆነ እንዲያውቁና እንዲረዱ የፈለገ ይመስለኛል። እኔም ከዚህ የእግዚአብሔር ቃል የተማርኩት ይህንን ነው ወገኖች ሆይ። ስለዚህም በዚህ ሐሳብ ዙሪያ የመጨረሻውን ነገር ልነግራችሁ የምፈልገው ምንድን ነው? ኢየሱስ ክርስቶስ በሞተ ነገር ላይ፣ ኢየሱስ ክርስቶስ በታመመ ነገር ላይ፣ ኢየሱስ ክርስቶስ በተቀበረ ነገር ላይ፣ ኢየሱስ ክርስቶስ ተቀብሮ በከረመና በሰነበተው ነገር ላይ ስልጣን አለው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። የትኛውም አይነት ጫና ውስጥ የትኛውም አይነት ችግር ሲኖር እንችላለን። ነገር ግን ጌታችን ኢየሱስ ክርስቶስ እኔና እናንተን ከችግር ሊያወጣን ሙሉ ስልጣን እንዳለው ሊገባን ልንረዳ ይገባናል።
ከዛም ባሻገር እንኳን አንድ ነገር ብያችሁ ልለፍ። ጌታችን ኢየሱስ ክርስቶስ በተፈጥሮ ላይ እንኳን ሳይቀር ስልጣን እንዳለው ልናውቅና ልንረዳ ይገባናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በመጨረሻዎቹ ቀናቶች ጌታ ኢየሱስ ክርስቶስ ምንድን ነው ያደረገው ካላችሁ፣ በቢታንያ ክብሩን ነው የገለጠው። ክብሩንም የገለጠው ደግሞ አልዓዛርን ከነበረበት መቃብር ውስጥ እሱን በማውጣት አልዓዛርን ከሞት በማስነሳት እንደነበረ እናያለን። በሁለተኛ ደረጃ ወገኖች ሆይ የጌታ የመጨረሻ ቀናትን በምንመለከትበት ጊዜ የደቀ መዛሙርቱን ደግሞ እግር ማጠቡን እንመለከታለን። የዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 5 እንዲህ ይላል፣ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ፣ በመታጠቢያም ውሃ ጨመረ፣ የደቀ መዛሙርትንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ብለው መጽሐፍ ቅዱሳችን ይናገራል። ደግሞ ተመልከቱ፣ በዚህ የመጽሐፍ ቅዱስ ክፍል ውስጥ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ላይ የደቀ መዛሙርቱን እግር እንዳጠበ እንመለከታለን። ይሄ እግር ማጠቡን በሚመለከት ወገኖች ሆይ ልላችሁ የሚወደው አንድ ነገር ነው። አንድ መልእክት ያስተላልፋል። ዋና የሆነ መልእክት ለሕይወታችንና ለአገልግሎታችን፣ ለግንኙነታችን፣ ለህብረታችን፣ ለመንፈስ አንድነታችን እጅግ በጣም አስፈላጊ የሆነ ታላቅ የሆነ መልእክት በዚህ ውስጥ እናገኛለን። እሱም ደግሞ ትህትና ነው። እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ጌታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ለደቀ መዛሙርቱ ያስተማራቸው አንድ ትምህርት ያደረገው አንድ ነገር ቢኖር ትህትና ነው። እግዚአብሔር ይመስገን። መቼም ዞር ብለን ወደኋላ መለስ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ የተወለደው አወላለዱን ስናይ በትህትና የተሞላ እንደነበረ እናያለን። ወደ ጌታ ወደ ኢየሱስ ክርስቶስ አገልግሎት ስንመጣ ደግሞ አገልግሎቱም እንደዚሁ በትህትና የተሞላ እንደነበረ እናያለን። እንዲሁም ደግሞ አጨራረሱንም በምንመለከትበት ጊዜ በትህትና የተሞላ ነበረ። ስለዚህ አንድ በዚህ በጌታ በኢየሱስ ክርስቶስ የመጨረሻ ቀናቶች የምንማረው አንድ ትምህርት ቢኖር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትህትናው ነው። እግዚአብሔር የተባረከና የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በትህትና በመወለድ ውስጥ ትህትናው ተገልጧል። በአገልግሎትና በኑሮ ውስጥ ትህትናው ተገልጧል። የአገልግሎቱ ፍጻሜ የሕይወቱ ፍጻሜ ላይም ደግሞ ትህትናው በተግባር እንደተገለጠ እንመለከታለን። የኢየሱስ ክርስቶስ ትህትና በተግባር ተገልጧል። የኢየሱስ ክርስቶስ ትህትና በኑሮ ተገልጧል። የኢየሱስ ክርስቶስ ትህትና በአገልግሎቱ ተገልጧል። የኢየሱስ ክርስቶስ ትህትና ወገኖች በሕይወቱ ዘመን ሁሉ ተገልጦ እንመለከታለን። ኢየሱስ ክርስቶስ ያለ ትህትና አልኖረም። ኢየሱስ ክርስቶስ ያለ ትህትናም ደግሞ አላገለገለም። ሲጨርስም የጨረሰው በትህትና ነው። ያ በመስቀል ላይ እንኳን ወገኖች የጌታ የኢየሱስ ክርስቶስ ትህትና እንዴት እንደተገለጠ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር ይመስገን። እንግዲህ በጌታ በኢየሱስ ክርስቶስ የመጨረሻ ቀናቶች ውስጥ የምንማረው አንድ ትምህርት ቢኖር ትህትና ነው። በሶስተኛ ደረጃ ወገኖች ሆይ ጌታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ያደረገው ነገር ስለ ቅዱሳን አንድነት መጸለዩ ነው። ባነበብነው የምንባብ ክፍላችን ዮሐንስ ወንጌል መጽሐፍ ምዕራፍ 17 ከቁጥር 1 ጀምሮ የጌታን ቃል በምናነብበት ጊዜ በዚያ መጽሐፍ ቅዱስ ክፍል ውስጥ ጌታችን ኢየሱስ ክርስቶስ ስለ ራሱ ጸልሏል። ጌታችን ኢየሱስ ክርስቶስ ስለ ሐዋርያቱ ጸልሏል። ጌታችን ኢየሱስ ክርስቶስ ስለ አማኞች ሁሉ ጸልሏል። ከጸለየባቸው የጸሎት ርዕሶች መካከል ለደቀ መዛሙርቱ ማለትም ለሐዋርያቱና ለአማኞች ሁሉ የጸለየው አንድ ዋነኛ የሆነ የጸሎት ርዕስ ስለ አንድነት፣ ስለ መንፈስ አንድነት። እግዚአብሔር የተባረከና የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይህንን ጸሎት የጸለየበት ዋነኛ ምክንያት ወገኖች ሆይ በመካከላችን የእግዚአብሔር ኃይል በኃይል እንዲያልፍ ነው። በቤተ ክርስቲያን መካከል የማዳን ስራው እንዲገለጥ በልጁ በኢየሱስ ክርስቶስ ደግሞ ሰዎች በማመን ወደ እግዚአብሔር መንግሥት እንዲጨመሩ የመንፈስ አንድነት እጅግ በጣም ለቅዱሳን አስፈላጊ እንደሆነ በማሰብ ጌታ ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ከመስቀል ሞቱ ይልቅ ከዛ መከራ ከዛ ጣር ይልቅ የቤተ ክርስቲያን ነገር ከብዶበት አሳስቦት ሸክም ሆኖበት በጌታ ፊት ሲጸልይ ነው እንግዲህ የምንመለከተው። አንድ እውነት ልንገራቸው ወገኖቼ፣ እኔና እናንተ የመንፈስ አንድነት ያስፈልገናል። ከመንፈስ አንድነት ውጪ ምንም አይነት መንፈሳዊ እንቅስቃሴ ማድረግ በቤተ ክርስቲያን ውስጥ ከቤተ ክርስቲያንም ውጪ አንችልም። ለቤተ ክርስቲያን የመንፈስ አንድነት እጅግ በጣም አስፈላጊ ነገር ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ሰዓት ላይ በመጨረሻዎቹ ቀናቶች ስለ አንድነት ለቅዱሳን ሁሉ የጸለየበት ዋነኛ ምክንያት ይሄ እንደሆነ ልናውቅና ልንረዳ ይገባናል ማለት ነው። አራተኛና የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ካደረጋቸው ነገሮች መካከል አንዱ የጌታን ራት ስርዓት መደንገጉ ነው እና ይህን የጌታን ራት ስርዓት የደነገገበትን ሁኔታ በምንመለከትበት ጊዜ ወገኖች ሆይ ሞትና ትንሣኤው ፍቅሩን እንድናስብ ነው።
ይህን ኃላፊነት እግዚአብሔር አምላክ ለቤተ ክርስቲያን ሰጥቷል። ሁል ጊዜ አስቡት ብሏል። ሞቱን ትንሣኤውን እናስባለን በጌታ እራት ውስጥ ማለት ነው። ለዚህ ነው ይህን ድንጋጌ ለቤተ ክርስቲያን የሰጠው። ለዚህ ነው በመጨረሻው ሰዓት ለቤተ ክርስቲያን ይህንን ኃላፊነት ሰጥቶ የምንመለከተው። ከዚህ የተነሳ ነው ይህን ስርዓት በምንፈጽምበት ጊዜ ድንጋጌ ቤተ ክርስቲያን በምታደርግበት ጊዜ ፍቅሩን የምናስብበት ጊዜ ነው። ሌላው ሞትና ትንሣኤውን ደግሞ እንድንመሰክር የሚያነሳሳ ነው። የጌታ እራት ወገኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ተመልሶ መምጣቱን እንኳን እንድናስብ የሚያደርገን ነው። ከጌታና ከቅዱሳን ጋር ያለንንም ህብረት ደግሞ እንድናስብ የሚያደርግ ነው። የጌታን እራት በተመለከተ ወንጌላት፣ አራቱም ወንጌላት በስፋት ያስተምሩናል። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ስለዚህ ዛሬ ጌታችን ኢየሱስ ክርስቶስ በመጨረሻዎቹ ቀናቶች ካደረጋቸው ብዙ ነገሮች፣ ካስተማራቸውም ብዙ ትምህርቶች መካከል፣ ከተናገራቸው ብዙ ንግግሮች መካከል አራት የሆኑትን ዋነኛ የሆኑትን ነግራቸዋለሁ። የመጀመሪያው ነገር አልዓዛርን ከመቃብር መጥራቱ ነው። ሁለተኛው የደቀ መዛሙርቱን እግር ማጠቡ ነው። ሶስተኛው ቅዱሳን የመንፈስ አንድነት መጸለዩ ነው። አራተኛው የጌታን ራት ስርዓት ወይንም ደግሞ ድንጋጌ ለቤተ ክርስቲያን መስጠቱ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ወገኖች ሆይ በልቤ ውስጥ እግዚአብሔር ያስቀመጠው መልእክት ልነግራችሁ ያሰብኩት ይህንን ነው። እግዚአብሔር አምላክ ሁላችሁንም አብዝቶ ይባርካችሁ። የሚቀጥለው ሳምንት ይህንኑ ትምህርት ቀጥለን የምናይበት ጊዜ ይሆናል። በተረፈ ሁላችሁን እግዚአብሔር ይባርክ። እግዚአብሔር አምላክ ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።